ጀምር ይህ ከጋሽና በታች የሚገኘው እንደ ቅዱስ ላሊበላ ፍልፍል አብያተ ክርስቲያን ነው። እግዚአብሔር ፈቅዶ ዝም ቦታ ያሳየን ነው። ይህ የምታዩት በኢትዮጵያ ካርታ ልክ እንደ ቅዱስ ላሊበላ ጊዮርጊስ እንዳነጸው በኢትዮጵያ ካርታ አምሳል የተቀረጸ ቅዱስ ቤተ ክርስቲያን ነው። ያንንም የምታዩት ያው ክብ ቤተ ክርስቲያን ልክ በአክሱም አምሳል የተቀረጸ ነው። ይህን የሰሩት ከ3 የሚያንሱ አባቶች መነኮሳት ነው የሰሩት። እሱና ድንቅ ነው። ቅዱስ ላሊበላ በኢትዮጵያ ላይ የቅዱስ ላሊበላን ቤተክርስቲያን እንዳነጻ አስካሰ ከአንድ ድንጋይ 11 ቅዱስ ቤተክርስቲያን። እነዚህም አባቶች ያው ቅድስት ቤተክርስቲያን አንጸዋል። እነዚህ በራፎቹ ናቸው። ያክሱም ራሱ አለ ይህ ልክ እንደ አክሱም አብያተ ክርስቲያን ያነጹት ፍልፍል ቤተ ክርስቲያን ነው። ክብ ቤተ ክርስቲያን ቅርጾቻቸው በጣም የሚያምሩና ውብ የሆኑ ናቸው። ወደ ቤተ ክርስቲያኑ መግቢያ ደረጃው ይህን ይመስላል። አውርጅ ኦሮ ይችልማ አልሞክራ ወደ ውስጥ እየገባን ነው አሁን። በጣም ደስ የሚልና የሚያምር ቤተ ክርስቲያን ነው። ብዙ ክፍሎች አሉት። hocalu
እስቲ ገለጻ ያድርጉልን። ያው በቃ እንግዲህ ያው ይቺን ነግራቸዋለሁ። እስቲ ያልነገረኝ ይቺ ያው ሰማያዊ ደብረ ጽዮን ትባላለች። ጌታችን ኢየሱስ ክርስቶስ በመምጣት ሲመጣ በዚህ ጫምታ ነው። በዚህ ጫምታ መጥቶ ፍርድ የሚሰጠው ሁሉም በየዋጋው ማለት ነው። ከዚህ ደግሞ እንደዚህ ሞሰብ የኢትዮጵያ ይቺ ሞሰብ በአፏ ሲደፋይ የዚች ምሳሌ እመቤታችን ለኢትዮጵያ በአፏ ሲደፋ የመረችበት ምሳሌ። አይ ደግሞ ትዋለች። ያው ዙሪያው ላይ ደግሞ እንደዚህ ያለ በዚህ ይሄ ዮሐንስ ይባላል። ማርቆስ አለ፣ በዚያ ሉቃስ አለ፣ በዚያ ደግሞ ዮሐንስ አለ። በአራት ወንጌላውያን ይመሰላል። ይሄ ዮሐንስ ነው። ይሄ መሀሉ ደግሞ ጌታ አብርሃም ይባላል። ጌታችን ኢየሱስ ክርስቶስ በቃና ዘገሊላ ውሃውን ወደ ወይን የቀየረበት አይዞኝ። እነዚህ 6 ጋኖች ቃና ዘገሊላ ወይም ትናንት አቡነ ሙሴ የዶኪማስ የልጅ ልጅ ብለን የሄድንበት ገዳም እዚህ 6ቱን ጋን ወይን ያደረጉበት ባዶውን ጋን ወደ ወይን የቀየረበት ምሳሌ ናቸው። ቃና ዘገሊላ ቃና ገሊላ ይህ የምታዩት በጣም ሰፊና